አንድ ሰው መንገድ እየሄደ ደክሞት አንድ ሾላ ዛፍ ስር ይተኛል። ከዛ ከታች ዱባ አለ፣ ከላይ ደግሞ የሾላ ፍሬ አለ እና ሰውየው አማረረ። እግዚአብሔር ለምን ለዚህ ለሾላዬን የሚያክል ቅርታ የምታክል ፍሬ ሰጥቶ ለዱባ ደግሞ ለዚህ ለአረግ ላይ ለሚበቅል ዱባዬን ይህንን የሚያክል ፍሬ ይሰጣል ብሎ እግዚአብሔርን ኮምፕሌን አረገ። ከዛ አንዲት የሾላ ፍሬ ግንባሩን ስትመታ አቤቱ ይቅር በለኝ፣ ይህን ዱባይ ላይ አርጌ ቢሆን ኖሮ ዛሬ አልቆልኝ ነበር፣ ይቅር በለኝ አንተ አዋቂ ነህ ያለ። ስለዚህ እግዚአብሔር አዋቂ ነው። እግዚአብሔርን አመስግኑ ወገኖቼ በሁሉ ነገር።